በዚህ ሰዓት ጥብቅ የተባለ መረጃ ተሰምቷል። ብዙዎቹ ሲጠብቁት የነበሩት ነገር መመቻቸቱን በዚህ ሰዓት የደረሰኝ መረጃ አሳይቷል። እንደ መረጃው ከሆነ ታዲያ 20 በመቶ ብቻ ከፍለው ቀሪውንም በ25 ዓመት ክፍያ የቤት ባለቤት መሆን እንደሚችሉ አዲስ መረጃ ወጥቷል። አንጋፋው ወጋገን ባንክና ዴሉክስ ፕሮፐርቲስ ለሪል ስቴት ለቤት ገዢዎች የፋይናንስ ብድር ለመስጠት ያለመ የመግባቢያ ስምምነት በዛሬው ዕለት በይፋ ተፈራርመዋል። ስምምነቱ በዴሉክስ ፕሮፐርቲስ በተለያዩ ሳይቶች እየተገነቡ ያሉ የሪል ስቴት አፓርትመንት መኖሪያ ቤቶችን ለሚገዙ ገዢዎች በተለይም ደግሞ ከሀገር ውጪ ለሚኖሩ ዲያስፖራ ወገኖቻችን በወጋገን ባንክ በኩል የቀረበ የፋይናንስ ብድር መሆኑንም ተመልክቻለሁ። በዚህ ስምምነት መሰረት ታዲያ ገዢዎች 20 በመቶ ብቻ ቅድመ ክፍያ ከፍለው ቀሪውን 80 በመቶ እስከ 25 ዓመታት ጊዜ ድረስ በዝቅተኛ ወለድ እየከፈሉ የቤት ባለቤት የሚሆኑበት እድል ነው ተብሏል። በዚህም ታዲያ የሪል ስቴት አፓርትመንት መኖሪያ ቤቶችን ከዴሉክስ ፕሮፐርቲስ ለመግዛት የወሰኑ ሁሉም የዲያስፖራ ኮሚኒቲ አባላት ከዛሬ ጀምሮ የእድሉ ተጠቃሚ መሆን ይችላሉ ነው የተባለው። ዴሉክስ ፕሮፐርቲስ ታዲያ ኑ የዚህ አጓጊ እድል ተጠቃሚ ሁኑ እያለ ይገኛል። ለተጨማሪ መረጃ ከላይ በማስቀምጣቸው ስልክ ቁጥሮች በቀጥታ መደወል ትችላላችሁ።